ቀንጌታ ይፍታሔ ንጉሴ ቀንጌታ ይፍታሔ ንጉሴ ጠይም ቁመተ ረጅም ሉጫ ጸጉር ያለው ተፈጥሮ ግርማ ሞገስ የቸረችው የኢትዮጵያ የቲያትር አባት ነው። ቀንጌታ ይፍታሔ ንጉሴ ሚያዝያ 23 1887 ዓመተ ምህረት በደብረ ኤልያስ ተወለደ። የልጅነትና የታዳጊነት ዘመኑን እዛው ደብረ ኤልያስ ያሳለፈ ሲሆን በወቅቱ ይሰጥ የነበረውን የቤተ ክህነት ትምህርት ተከታትሏል። በድጓ በተለይም ደግሞ በቅኔ ትምህርቱ የበቃና የተመሰከረለት በመሆኑ ተቀመጥ በወንበሬ ተናገር በከንፈሬ ተብሎ ተመርቋል። ገና በ18 ዓመት ዕድሜው ቀንጌታ የሚል ማዕረግ ያገኘው በደብረ ኤልያስ ሲሆን እስከ መርጌትነት ድረስ የደረሰ የቀለም ቀንድ ነበር። ቀንጌታ ይፍታሔ ንጉሴ ወደ አዲስ አበባ እንደመጣ በክህነት አገልግሎት በመጀመሪያ በቀበና አቦ ማገልገል ችሏል። በኋላ ላይም በሀገራችን የዘመናዊ ትምህርት እየተስፋፋ በመምጣቱ በዳግማዊ ምኒልክ ትምህርት ቤት የአማርኛ፣ የግዕዝ እና የግብረ ገብ መምህር ሆኖ ሰርቷል። በዳግማዊ ምኒልክ ትምህርት ቤት እያለ በወቅቱ የነበረው የአማርኛ ትምህርት አሰጣጥ በአመዛኙ ከቅኔና ከሰምና ወርቅ ጋር የተገናኘ በመሆኑ ለተማሪዎች ይከብዳቸው ነበር። ይህንን የተገነዘቡት ቀንጌታ ይፍታሔ ንጉሴ ቲያትርንና ሙዚቃን እንደ ማስተማሪያ ስነ ዘዴ በመጠቀም ተማሪዎቹ በትምህርቱ ከፍተኛ ፍላጎት እንዲኖራቸውና የመገንዘብ ችሎታቸውን እንዲያጎለብቱ አስችሏቸዋል። ቀንጌታ ይፍታሔ ንጉሴ ሁለተኛው የጣሊያን ወረራ ከመምጣቱ በፊት አዲስ አበባ በሚገኙ ትምህርት ቤቶች ውስጥ ሰፋ ባለ መንገድ ተውኔት በመጻፍና ቲያትር በማዘጋጀት የሚታወቁ ሲሆን ይሄም በኋላ ለመጣው የኢትዮጵያ የቲያትር እድገት ከፍተኛ አስተዋጽኦ አድርጓል። የቲያትር ጥበብ በየሳምንቱ በዳግማዊ ምኒልክ ትምህርት ቤት የሚቀርብ ስለነበር የቲያትር ስራ ከቤተ መንግስት ማለትም ለንጉሠ ነገሥቱ የልደት የንግስናና ለሌሎችም የመታሰቢያ ዝግጅቶች ከማቅረብ አልፎ ህዝባዊ እንዲሆን አስችሏል። ቀንጌታ ይፍታሔ ንጉሴ የቲያትር ጥበብን በኢትዮጵያ ውስጥ ህዝባዊ በማድረግ ግንባር ቀደም ተጠቃሽ ነው። ታላቁ ባለቅኔ ዮሐንስ አድማሱ በአዲስ አበባ በተለይም ከ1920ዎቹ ጀምሮ ጣሊያን ሀገራችንን እስከወረረበት 1927 ገደማ ድረስ የቲያትር ጥበብ እንዲስፋፋ በርካታ ተመልካች በማፍራት ሙያው እንዲከበር ሙያተኞችም ከፍ ያለ ዋጋ እንዲሰጣቸው ማስቻላቸውን ቀንጌታ ይፍታሔ ንጉሴ ሕይወቱና ስራዎቹ በሚል ርዕስ ባዘጋጁት መጽሐፍ በሰፊው ጠቅሰው እናገኛለን። በቀንጌታ ይፍታሔ ንጉሴ ሕይወትና ስራዎቹ ምርምርና ጥናት ያደረጉ ምሁራን ከ20 በላይ ተውኔቶቹን ደርሰው እንዳዘጋጁ ቢገልጹም ከተውኔቶቹ ስም ባለፈ ግን በርካታዎቹ ተሰንደው እንደማይገኙ ተናግረዋል። ቀንጌታ ይፍታሔ ንጉሴ በ1925 ዓመተ ምህረት ዳዲ ቱራ የተሰኘ በኦሮሞ ማህበረሰብ ውስጥ የሚታየውን ትውፊት ባህልና ስርዓት የሚያሳይ ተውኔት ጽፈው በማዘጋጀት የሚታወቁ ሲሆን ከስራዎቻቸው መካከል አሁንም ድረስ ጎልቶ የሚነሳው አፋጀሽኝ የተባለው ግሩም ስራው ነው። ጥልቀትን፣ ምርምርን፣ ጥናትንና ብስለትን ያሟሉ ድርሰቶችን በመጻፍ የሚታወቀው ቀንጌታ ይፍታሔ ንጉሴ በኢትዮጵያ የቲያትር ጅማሬና እድገት ስሙ በጉልህ የሚነሳ ስራዎቹም ከትውልድ ወደ ትውልድ የሚተላለፉ ናቸው።